ልክ ገደሉ ጫፍ ከደረሰም በኋላ ኬዳን ወደ ገደሉ ይወረውረዋል። በዚህ ሰዓት ኬዳ በአንድ እጁ የገደሉን ጫፍ በመያዝ ይንጠለጠላል። ነገር ግን እጁ መቋቋም ስላልቻለ ወደ ገደሉ ይወረወራል። ኬዳ መሬት ከደረሰ ስለሚሞት የኬዳም አባት ሞቷል በማለት የጎሳውን መሪ ሰብስቦ ወደ ቤቱ ይወስዳል። ከ20 ሺህ ዓመታት በፊት በአውሮፓ በበረዶ ዘመን ጎሽን እያደኑ የሚኖሩ ጎሳዎች ነበሩ። ከዛም መካከል ኬዳ የተሰኘ ወጣት ነበረ። እናም ኬዳ አባቱ የጎሳው መሪ ነበረ። ነገር ግን ኬዳና አባቱ ፍጹም የተለያዩ ሰዎች ናቸው። የኬዳ አባትና ሌሎች የጎሳው አባላት ክረምት ሲመጣ የሚበሉት ምግብ ስለማይኖራቸው በበጋ ወቅት ያገኙትን ሁሉ በማደን ይታወቃሉ። እናም አንድ ቀን ለአደን ወደሚታወቀው ቦታ ያመራሉ። ለጦር የሚሆናቸው መሳሪያ በምልመላ እየተቀበሉ ይሄዳሉ። ይህም ማለት እንደ ድንጋይ ያሉ ነገሮችን እየቀረጹ እንጨት ላይ በማሰር እንደ ጦርነት ይጠቀሙት ነበረ። ከጎሳው አባላት ትናንሽ ልጆች ያንን መሳሪያ ማቅረብ ካልቻሉ የጎሳው የአደን ቡድን መሆን አይችሉም። ይህም ማለት የሚቀርጿቸው ድንጋዮች በጣም ሹልና የሚቋረጥ መሆን አለበት። በዚህን ሰዓት ለጎሳው የአደን ቡድን እጩነት ይቀርባሉ። ከቀረቡም በኋላ ከጎሳዎቹ የአደን አባላቶች ጋር ይቀላቀሉና ለአደን እንዲሰለፉ ይደረጋሉ። ከዛም መሃል የጎሳው መሪ ልጅ የሆነው ኬዳ በዚህ ምልመላ እጩ ስለነበረ ከእጩነትም አልፎ ማሸነፍ ስለቻለ ለአደን ጉዞው ተመልምሎ ነበር። ነገር ግን የኬዳ እናት በጣም ሩሩህ ልጅ እንደሆነ ስለምታውቅ ለአደን አባልነት መመረጡን በጣም አልወደደችውም ነበር። የኬዳ አባት ግን አንተ በጣም ብርቱ ተዋጊ ነህ ይለውና አንገቱ ላይ ያለውን ማስታወሻ አውልቆ ለሱ ይሰጠዋል። አስታውስ ልጄ፣ አንተ እንደኔ መሆን መቻል አለብህ ይለዋል። ከዛም አንድ ሌሊት ሲቀረው የእምነት ስርዓታቸውን ካደረጉ በኋላ በእሳት ዙሪያ ሆነው በመጸለይ የሃይማኖታቸውን ስርዓት ይጨርሳሉ። ይህም እምነታቸው ታዲያ አንድ ወጣት ለአደን እንዴት ብቁ መሆን እንዳለበትና ኃይልን እንዲሰጠው የሚረዳ ነው ብለው ያምናሉ። በዚህም ስርዓት ብዙ ከጸለዩ በኋላ እና የጸሎት ንግግሮችን ካደረጉ በኋላ ዕጣን መሰል ነገርን በመጨመር ወደ ላይ ሲተን ያዩታል። ይህም ስርዓት ደግሞ እግዚአብሔር ጸሎታችንንና ብርታትን ይሰጠናል ብለው ነው የሚያስቡት። የኬዳ አባት ከምናድናቸውም ብርቱ የሆኑ እንስሳቶችን እንጂ ለፍስፍስ እንስሳቶችን አናድንም በማለት ለልጁ ይነግረዋል። ኬዳ ግን በጣም ፍራቻ አለበት። አባቱ ግን መበርታት አለብህ ይለውና ለአደን ያዘጋጀዋል። አሁን በሌላኛው ቀን የአደን ቡድኑ ለጉዞ እየተዘጋጀ ነው። የኬዳም አባት ሚስቱን ይሰናብታታል። አሁን ታዲያ የክረምት ወቅት እየመጣ ነው። በዚህ የክረምት ወቅት ደግሞ ምንም ነገር የሚበላ ለማይኖር የጎሳው መሪና ሌሎች የጎሳው አባላቶች ለአደን መዘጋጀት አለባቸው። የኬዳ አባትና ባለቤቱ ሲለያዩ ልጃችንን መጠበቅ አለብህ፣ ልጁ በጣም ደንባራ ነው ትለዋለች። አታስቢ፣ ስንመለስ መንገዳችንን እየመራን የሚመጣው እሱ ነው ይላታል። ከዛም ከቀያቸው ሊወጡ ደቂቃዎች ሲቀሩት የሃይማኖት መሪዋ ትመጣና መሬት ላይ እንጨት በመሰካት ሂዱ ትላቸዋለች። በዚህ ሰዓት ጉዟቸውን ወደ አደን ቦታ ያመራሉ። ታዲያ ወደ 200 ኪሎ ሜትር የሚጠጋ መንገድን በእግራቸው ነበር የሚሄዱት። በሚሄዱበትም ወቅት የሄዱም በሚመሽበት ሰዓት በመሸባቸው ቦታ ላይ እሳት በማቀጣጠል እዛው ይተኙ ነበር። ታዲያ የኬዳ አባት ኬዳን ብዙ ነገር እንዲለምድ እያዘጋጀው ነው። እንጨትና እንጨት እያፋጨ እሳት እንዲያቀጣጥል ይነግረዋል። ነገር ግን ኬዳ ያንን ማድረግ ሳይችል ይቀራል። በዚህ ሰዓት የኬዳ አባት ለመኖር መታገል አለብህ፣ መታገል ካልቻልክ ትሸነፋለህ። ለመኖር ተስፋ መቁረጥ የለብህ። ተስፋ ከቆረጥክ ህይወትህን አሳልፈህ እንደሰጠህ መቁጠር አለብህ ይለዋል። አሁንም በሚቀጥለው ንጋት ማልደው ይነሱና መንገዳቸውን ይቀጥላሉ። ብዙ ከተጓዙ በኋላ የሆነ ቦታ ላይ ሲደርሱ ሌሎች ጎሳዎች ይመጣሉ። በዚህ ሰዓት የጎሳው መሪ ወይንም የኬዳ አባት ቀረብ ይልና ሌላኛውን የጎሳ መሪ ያናገረዋል። ታዲያ እንዳሰቡት እነሱን ለማጥቃት የመጣ ጎሳ ሳይሆን ቀረብ ብሎ ሲመለከተው የኬዳ አባት ጓደኛ ነበረ። ታዲያ ሌላኛው የጎሳ መሪ ኬዳን በህፃንነቱ አሳድጎት ነበር። እናም ሌላኛው የጎሳ መሪ ይመጣና ኬዳን ካየው በኋላ ለኬዳ አባት ይህንን ልጅ በማሳደግ እየኮራህ መሆን አለበት ይለዋል። ከዛም ብዙ ካወሩ በኋላ ተቀላቅለው ለአደን ከሌላኛው ጎሳ ጋር ይሄዳሉ። በመንገዳቸውም ላይ የኬዳ አባት ከዚህ ሁሉ ሰው የቻለ ይመለሳል፣ ያልቻለ ደግሞ በአውሬዎች ተበልቶ መንገድ ላይ ይቀራል እያለ ይመክራቸው ነበር። አሁን ሁለቱም ጎሳዎች ብዙ ሲጓዙ ነበረና ርቧቸው ስለነበረ የሚበሉት ፍለጋ ወደ አንድ ቦታ ጎራ አሉ። በዛም ሰዓት አንድ እንስሳ ያገኙና ከላይ ሆኖ ጦር በመወርወር ይወጉታል። ነገር ግን እንስሳው ሙሉ ለሙሉ ህይወቱ ስላላለፈ ጩቤ ይሰጠውና ኬዳን እረደው ይለዋል። ኬዳ ግን ያንን ማድረግ አልቻለ። አባቱን በንዴት ቢላውን ይቀበለውና ወዲያው የእንስሳውን አንገት ይቆርጥና በመነሳት እስከ መቼ እንደምነግረው አላቅም፣ ጠንካራ መሆን አለበት ይልና ይናደዳል። በዚህ ሰዓት ሁሉም የጎሳው አባል ኬዳን ይመለከተው ነበረ። እናም እያጉረመረመ ይሄ ልጅ የሚመለስ አይነት አይደለም እያሉ ጎን ለጎን ያወሩ ነበር።
አሁን ምሽት ላይ እራታቸውን አቅርቦ ተሰብስበው እየበሉ ባሉበት ሰዓት ከኋላቸው ሌላ አይነት የዱር እንስሳ ይመጣና ያስፈራራቸዋል። ነገር ግን እንስሳው ብዙም ሳይቆይ ከቦታው ይሸሻል። የጎሳው መሪ ወይንም የኬዳ አባት ግን ሁላችሁም ጆሮአችሁን ሰጥታችሁ ተኙ ይላቸዋል። ነገር ግን እንስሳው ሄዷል ብለው አስበው ተመልሰው ቁጭ አሉ። ቁጭም ባሉበት ሰዓት ሳያስቡት ነበር ከጀርባቸው ይመጣል። በዛ ሰዓት የጎሳው መሪ ማለትም የኬዳ አባት ያይና ሁላችሁንም ተነሱ ይላቸዋል። ሁሉም ከተነሳ በኋላ እንስሳው ድምፁ ይጠፋል። ሄዷል ብሎ በማሰብ ቁጭ ካሉ በኋላ ባላሰቡበት ሰዓት ከአባላቸው ውስጥ አንዱን ይዞት ይሄዳል። ይዞት ከሄደም በኋላ ይበላዋል። ታዲያ በጎሳው ባህል መሰረት አንድ ሰው ሲሞት ድንጋዮችን በመካብ የሞተበት ቦታ ላይ ያስቀምጣሉ። አሁንም ጉዟቸውን ይቀጥላሉ። በጣም ብዙ መንገድ ከሄዱ በኋላ የሆነ ቦታ ላይ ይደርሱና ዋሻ ውስጥ ያርፋሉ። በዚህ ሰዓት በዚህ ዋሻ ውስጥ ሁሉም ሰው ንቅሳት መሰራት አለበት። ይህ ንቅሳት እያንዳንዱን ሰው የሚገልጽ ነው። ከነሱ ውስጥ አንድ ሰው ከጠፋ በምልክታቸው ስለሆነ የሚታወቁት ይጠቀሙታል። ይህም ንቅሳት ታዲያ የኮከብ ቁጥር ነው። እናም ዋሻ ውስጥ ንቅሳታቸውን ከጨረሱ በኋላ የኬዳ አባት ኬዳን ይዞት ወደ ውጭ ይወጣና መጸለይ ይጀምራሉ። በጸሎታቸውም አምላካቸውን አደኑን ከጨረሱ በኋላ ወደ ቤት የሚወስዳቸውን መንገድ እንዲያሳያቸው ነበረ። በዛም ሰዓት ቀበሮች ይመጡና መጮህ ይጀምራሉ። ከዛም የኬዳ አባት ኬዳን አየኸው ያ አልፋ ይባላል፣ ሁሉንም ከኋላ አስከትሎ ፊት ለፊት የሚመራቸው ማለት ነው ብሎ ይነግረዋል። በነጋታውም ብዙ ከሄዱ በኋላ የኬዳ አባት የጎሾችን ጽዳጃ ያገኛል። ይህም ማለት ለአደን ስፍራው በጣም ቅርብ እንደሆኑ የሚያሳይ ነው። እናም በዚህ ሰዓት የጎሾቹን ጽዳጆች በሰውነታቸው ላይ ቀቡና ወደ አደን ስፍራ ያመራሉ። ጎሾችን የሚያድኑበት ቦታ በጣም ሰፊ መሬት ሲሆን ጫፍ ላይ ግን ገደል አለ። እናም የሚያደርጉት ጎሾችን አቅጣጫ በማስቀየር ወደዛ ገደል መወርወር ነበር። እናም ከዛ ገደል ወድቆ ሲሞቱ በሌላ መንገድ ሄደው እነዛን የሞቱ ጎሾችን ስጋቸውን ይዘው ወደ ቤት መሄድ ነበረ። እናም በሚደርሱበት ሰዓት መዓት ጎሾች ተሰብስበው ነበር። ሁለቱም የጎሳ መሪዎች ጦራቸውን በመወርወር እንዳጥር ይጠቀሙትና ጎሾቹ ወደ ገደል ጫፍ ያመሯቸዋል። በዚህ ሰዓት ጎሾቹ በመበርገግ ወደ ገደሉ ጫፍ ይሮጣሉ። ከሮጡም በኋላ እናም ከገደሉ ጫፍ በመወርወር መሬት ላይ ይወድቃሉ። በሌላ መንገድ ይሄዱና ጎሾቹን በማረድ ምግባቸውን ይዘው ወደ ቤት ይሄዳሉ። በዚህ መሃል ግን አንድ ጎሽ ከዛ ውስጥ በመነጠል ኬዳን ማባረር ይጀምራል። ኬዳ የመሮጥ ጀመረ። እየሮጠም እያለ መሬት ላይ ወድቅና ጎሹ መጥቶ በቀንዱ ልብሱን በማንጠልጠል ወደ ገደሉ ጫፍ ይሮጣል። ልክ ገደሉ ጫፍ ከደረሰም በኋላ ኬዳን ወደ ገደሉ ይወረውረዋል። በዚህ ሰዓት ኬዳ በአንድ እጁ የገደሉን ጫፍ በመያዝ ይንጠለጠላል። ነገር ግን እጁ መቋቋም ስላልቻለ እናም ድንጋዩ በመሰበሩ ወደ ገደሉ ይወረወራል። በዚህ ሰዓት ታዲያ አባቱ ቆሞ እያየው ነበረ። ኬዳ መሬት ከደረሰ ስለሚሞት የኬዳም አባት ሞቷል በማለት የጎሳውን መሪ ሰብስቦ ወደ ቤቱ ይወስዳል። ነገር ግን ኬዳ መሬት አልደረሰም ነበረ። የገደሉ መጨረሻ ከመድረሱ በፊት አንድ ተቆርጦ የቀረ መሬት ስለነበረ ኬዳ እዛ ላይ በመውደቅ መሬት ሳይነካ ይቀራል። ነገር ግን የኬዳ አባት እና ሌሎች የጎሳዎቹ አባላቶች ኬዳ ሞቷል ብሎ ስላሰቡ የእሱን ምልክት ድንጋይ በማስቀመጥ ወደ የቤታቸው ይሄዳሉ። የኬዳ አባትና ሌሎቹ የጎሳው አባላት ወደ ቤታቸው ከሄዱ በኋላ ኬዳ ራሱን ስቶ ለረዥም ሰዓት ቆይቶ ነበር። ከዛም አንዲት ወፍ ትመጣና እሱን ለመብላት ስትል ልክ ጉንጩ አካባቢ ስትነክሰው ኬዳ ከተኛበት ደንግጦ ይነሳና ወፊቷን ከገደሉ ግድግዳ ጋር ያጋጫትና ወደ ገደሉ ጫፍ ይወረውራታል። ከዛም ኬዳ ከነቃ በኋላ አባቱን ደጋግሞ ይጠራዋል። ነገር ግን አባቱና ሌሎቹ የጎሳዎቹ አባላት ወደ ቤት ሄደው ነበር። እናም ኬዳ ወደ ገደሉ ጫፍ ሲመለከት ብዙ ጎሾች ሞተው መሬት ላይ ወድቀው ያያቸዋል። እናም ወደ ላይ መመለስ ስለማይችል ወደ ታች ለመውረድ ይሞክራል። እናም ኬዳ ለመውረድ በሚሞክርበት ሰዓት ከባድ ዝናብ ይመጣና መዝነብ ይጀምራል። ዝናቡም እያየለ ይመጣና ከታች ያለውን ገደል መሙላት ይጀምራል። በዚህ ሰዓት ኬዳ ራሱን በመልቀቅ ወደ ውሃው ይወረወራል። በነጋታውም ኬዳ ራሱን ጭቃ ውስጥ ያገኘዋል። ከዛም ኬዳ ሲነቃ እግሩ ተሰብሮ ስለነበረ መሬት ላይም በመንፏቀቅ ውሃ ጠምቶት ስለነበረ ይሄድና ከጎርፉ ውሃውን ይጠጣል። እግሩንም በእንጨት በማሰር መራመድ ይጀምራል። እናም ትንሽ ተጉዞ ቅድም ከወደቀበት የገደል ጫፍ ይሄድና ድንጋይ ተከምሮ ያያል። በዚህን ሰዓት አባቱ ጥሎት እንደሄደ ይረዳል። በዚህ ሰዓትም ተናዶ ድንጋዩን ወደ ታች መናድ ይጀምራል። አሁን ኬዳ ብቻውን የቀረው። እናም ጊዜው እየመሸ ሲሄድ ቀበሮች ወደሱ ይመጡበታል። አሁን ጊዜው ስለመሸ ኬዳ ቅርቡ ወዳለ እንጨት ይሄድና አናቱ ላይ በመውጣት መተኛት ይጀምራል። ያንን ሌሊት ግን በሰላም ካሳለፈ በኋላ በነጋታው ውሃ ለመቅዳት ወደ ወንዝ ይሄድና በጣም ርቦት ስለነበረ በሚታየው መልኩ ትል ከመሬት በማንሳት ይበላል። ትል ብቻም አልነበረም፣ በአንገቱ ላይ ስታንዣብብ የነበረች ዝንብ በእጁ በመምታት እሷንም ይበላታል። በዚህ ሰዓት ነበረ ቀና ሲል ቀበሮች ወደ እሱ እየሮጡ ሲመጡ ያየው። እናም ኬዳ በመሮጥ ወደሚተኛበት እንጨት ሄደ። ወደ ላይም በሚወጣበት ሰዓት አንዱ ቀበሮ እግሩን ያዘው።